ሰላም ጤና ይስጥልኝ ውድ የባንቲ ኮምፒውተር ቤተሰቦች በዛሬ ቪዲዮ የምንመለከተው ስለ ማይክሮሶፍት ወርድ ኦፊስ ቱቶሪያል ፎር አብሶሉት ቢጊነር ለጀማሪዎች ነው የምናየው ማለት ነው። የመጀመሪያ የምናየው ነገር getting started how to open MS Word Office ኮምፒውተር ላይ አፕሊኬሽን ሶፍትዌሮችን በተለያየ መንገድ መክፈት እንችላለን። Microsoft Word Office part of application software ስለሆነ እሱ እንዴት እንደምንከፍት እናያለን። ሁለተኛ exploring MS Word window title bar quick access toolbar menu bar status bar እነዚህን ኤክስፕሎር እናደርጋለን። ሶስተኛ save as on desktop with file name MS Word 1 ሚለውን ሴቭ አድርገን በሴቭ እና በሴቭ አስ መካከል ያለውን ልዩነት እናያለን። በአራተኝነት ደግሞ እቺን ፕሮጀክት ባንቲ ኮምፒውተር ሚለውን ፎርማቲንግ ቴክስት ኤግዛምፕል ባንቲ ኮምፒውተር ሚለውን ወደዚህ ቀይረን እናያለን ማለት ነው። ፎንት ታይፖችን ሳይዝ ቴክስት ዲኮሬሽን በመቀየር እነዚህን ወደዚህ እንቀይራለን ማለት ፎርማት እናደርጋለን። ቴክስት ከለር ፎር ባንቲ ኦሬንጅ ነው የተሰጠን። ባክግራውንዱ ብላክ ነው። ኮምፒውተር ለሚለው ቴክስት ከለሩ ብሉ ባክግራውንዱ ጎልደን አርገን ቀይረን ፎርማት እናደርጋለን። የመጀመሪያው ስራችን ማይክሮሶፍት ኦፊስ ወርድ አፕሊኬሽንን መክፈት ይሆናል ማለት ነው። የመጀመሪያው ማይክሮሶፍት ወርድ ኦፊስን የምንከፍትበት መንገድ እዚህ ስታርት በተን የምትለው ላይ ከመጣን በኋላ አንዴ ሌፍት ክሊክ እናደርጋለን። ሌፍት ክሊክ ካደረግን በኋላ ማይክሮሶፍት ወርድ የምትለውን ሰርች እናደርጋለን ስክሮል እያደረግን። አፕሊኬሽን ሶፍትዌሮች አልፋቤቲካሊ ነው የሚቀመጡት። ወርድ ያው እዚህ ጋር አግኝተናታል። አንዴ ሌፍት ክሊክ ካደረግን በኋላ ብላንክ ዶክመንት ሚለው ላይ ሌፍት ክሊክ በማድረግ ወርዳችንን ከፈትን። አንደኛው መንገድ ይሄ ነው። ሁለተኛው መንገድ ደግሞ እዚህ ጋር ወርድ የምትለው ቦታ ስታርት የምትለው ቦታ ላይ እንመጣና አንዴ ሌፍት ክሊክ ካደረግን በኋላ የምንከፍተው አፕሊኬሽን ሶፍትዌር ወርድ ስለሆነ ወርድ ታይፕ ካደረግን በኋላ ኢንተር እንላለን። ከዛን ያመጣልናል። እዚህ ጋር ብላንክ ዶክመንት ሚለው ላይ ሌፍት ክሊክ በማድረግ አፕሊኬሽን ሶፍትዌራችንን እንከፍታለን። ሶስተኛው ደግሞ አድቫንስድ በሆነ መንገድ መክፈት እንችላለን። ያን ለማድረግ ስታርት ሜኑን እንጫንና አር ስነካ ራን ኮማንድ ይከፈትልናል። ያን ለማድረግ ስታርት በተን የምትባለው እቺ ናት የዊንዶ ሎጎ ያለችበት እሷን አንዴ ሌፍት ክሊክ ከዛን አርን ስንጫን ራን ኮማንድ ይከፈትልናል ማለት ነው። እዚህ ጋር የምንከፍተው ወርድ ስለሆነ ወርድን ለመክፈት ዊን ወርድ ታይፕ አድርገን ኢንተር ስንል ማይክሮሶፍት ወርድን ይከፍትልናል ማለት ነው። ከዛም ብላንክ ዶክመንት ሚለው ላይ አንዴ ሌፍት ክሊክ በማድረግ ወርድን እንከፍታለን። ሁለተኛው ጥያቄ ኤክስፕሎሪንግ ዊንዶ ነው። ኤክስፕሎሪንግ ዊንዶ ላይ ታይትል ባር quick access toolbar menu bar ሚለው የትኞቹ ናቸው ሚለውን እናያለን ማለት ነው። ታይትል ባር የሚባለው መሃል ላይ የሚገኘው ዶክመንት 10 የሚለው ታይትል ባር ነው። ታይትል ባር ማለት የዶክመንታችን ኦር ደግሞ የፋይላችን ስም የምንሰጥበት ስም የሚቀመጥበት ቦታ ታይትል ባር ይባላል። ሁለተኛው ደግሞ quick access toolbar quick access toolbar የምትባለው እቺኛዋ ናት ማለት ነው። እቺን አንዴ ሌፍት ክሊክ ስናደርግ ካስተማይዝ quick access toolbar የምትለው ትከፈታለች። እዚህ ጋር ራይት ክሊክ የተደረጉት ሴቭ አንዱ ሪዱ የሚባሉት ባይ ዲፎልት ቼክ የተደረጉ ናቸው። እናንተ ከፈለጋችሁ ግን ተጨማሪ ኮማንዶችን መክፈት ትችላላችሁ። ለምሳሌ ኒው ሚለውን ከፈትኩኝ እንደገና በተጨማሪ ኦፕን ሚለውን ቼክ ሳረግ ከፈተ ማለት ነው። ቅድም
ሶስት ነገር ብቻ ነበር። ሴቭ፣ አንዱ፣ ሪዱ ነበር። አሁን ደግሞ ሁለት ተጨማሪ ነገር ከፍቻለሁ። እነዚህም አንደኛው አዲስ ዶክመንቶችን ለመክፈት፣ ሁለተኛው ደግሞ ኤግዚስቲንግ ዶክመንቶችን ለመክፈት የምንጠቀምባቸው ናቸው ማለት ነው። quick access toolbar ማለት most frequently የምንጠቀማቸው ኮማንድ ያሉበት ቦታ ነው ማለት ነው። ኢዚሊ አክሰስ እንድናደርግ የተቀመጠ ነው። ቀጣይ የምናየው ሜኑ ባር የሚለው ነው። ሜኑ ባር ማለት ሆም፣ ኢንሰርት፣ ዲዛይን፣ ሌአውት፣ ሪፈረንስ፣ ሜይሊንግ፣ ሪቪው፣ ቪው የሚባሉት እነዚህ በአጠቃላይ ሜኑ ባር ኦር ደግሞ ሪበን ተብለው ይጠራሉ። እያንዳንዱ ሜኑ ባር ወይም ደግሞ ታቡ ላይ ስከፍቱ ሪሌትድ የሆኑ ኮማንዶች ግሩፕድ ሆነው ቁጭ ብለዋል። ግሩፕድ ሆነው ለምሳሌ ክሊክ ቦርድ ላይ ስታዩ ከት፣ ኮፒ፣ ፔስት፣ ፎርማት ፔይንተር እነዚህ ሪሌትድ የሆኑ ኮማንዶች በግሩፕድ ሆነው ምን ተብለው ይቀመጣሉ? ክሊፕቦርድ ተብለው ይቀመጣሉ። እንደገና ፎንት ላይ ስታዩ ግሮ፣ ሽሪንክ፣ ፎርማት ኢሬዘር፣ ቦልድ፣ ኢታሊክ፣ አንደርላይን እነዚህ ቴክስት ኢፌክቶች እነዚህ በአጠቃላይ ሪሌትድ የሆኑ ኮማንዶች ፎንት በሚባል ግሩፕ ላይ ይቀመጣሉ ማለት ነው። ሶ እያንዳንዱ ሜኑ ባር በራሱ ለምሳሌ ኢንሰርት ላይ ኢንሰርት የሚለውን ታብ ስከፍቱ በውስጡ ቴብል ግሩፕ አለ፣ ኢሉስትሬሽን ፒክቸሮችን ለማስገባት፣ ሼፖችን ለማስገባት የምንጠቀማቸውን ኮማንዶች ኢንሰርት ታብ ውስጥ እናገኛለን። ሌላው እያንዳንዱ ታብ ላይ እችኛዋ ሚኒ ቦክስ አለች። እቺ ዲያሎግ ቦክስ ተብላ ትታወቃለች ማለት ነው። እሷን አንዴ ሌፍት ክሊክ ስታደርጉ ፎንት ግሩፕ ላይ ከምታዩት ኮማንዶች በተጨማሪ አድቫንስድ የሆኑ ኮማንዶችን እዚህ ጋር ያመጣላችኋል ማለት ነው። ተጨማሪ አድቫንስድ የሆኑ ኮማንዶችን ስትፈልጉ ዲያሎግ ቦክስን በመንካት መክፈት ትችላላችሁ። ሌላው እዚህ ብሊንክ ፍላሽ የምታደርገው ቨርቲካል ባር ምን ተብላ ትጠራለች? ኢንሰርሽን ፖይንት ተብላ ትጠራለች። ኢንሰርሽን ፖይንት ማለት እናንተ ጽሁፋችሁን ስትጽፉ ጽሁፉ የሚገባበት ቦታ ማለት ነው። ለምሳሌ ፎርማቲንግ ቴክስት ላይ ባንቲ ኮምፒውተር የሚለውን ጻፉ ስላለ ለምሳሌ ባንቲ ኮምፒውተር። ስለዚህ ቨርቲካሊ ፍላሽ የምታደርገው ቦታ ላይ ቴክስታችን ይገባል ማለት ነው። እዚህ ጋር ደግሞ ነጩን የምታዩት ኢንተርፌስ ዶክመንት ኤሪያ ይባላል። ጽሁፋችን እዚህ ዶክመንት ኤሪያ ውስጥ ነው የሚቀመጠው ማለት ነው። ቀጣይ የምናየው ስታተስ ባር የሚባለው ነው። ስታተስ ባር ማለት ፔጅ 1 of 1 2 ወርድ የሚለው እነዚህ ሁለቱ ምን ተብለው ይጠራሉ? ስታተስ ባር ይባላሉ። አሁን 100 ፔጅ ቢኖረን 100 ፔጅ እንዳለ እዚህ ጋር ያስቀምጣል። ብዙ ጽሁፍ ቢኖር እያንዳንዱ ወርዱን ካውንት አድርጎ በቁጥር እዚህ ጋር ያስቀምጥልናል። ሌላው የምናየው ቪው በተን የምንለው ነው። ቪው በተን ማለት እዚህ ጋር ሪድ ሞድ ምትላለች። ይሄ ፕሪንት ላይአውት ነው። ይሄ ደግሞ ዌብ ላይአውት ነው። ለምሳሌ ይሄንን ጽሁፍ ባለው ለማየት ለምሳሌ ሪድ ሞድ ሳረገው እንደምታዩት ከላይ ቅድም እናየው ሜኑ ባሮች በአጠቃላይ የሉም። ለምን? ወደ ሪድ ሞድ ቀይሮታል ማለት ነው። ለንባብ ምቹ አድርጎ ኢንተርፌሱን ያመጣል። ሌላው ደግሞ እዚህ ጋር እንደምታዩት ዌብ ላይአውት እችን ክሊክ ስታደርጉት ወደ ዌብ ላይአውት ይቀይራል። ዌብ ላይአውት ማለት ኢንተርኔት ላይ ጉግል ላይ ገብታችሁ ሰርች ስታደርጉ የሚመጣውን አይነት ላይአውት ያመጣልናል ማለት ነው። ያውኛ most of the time የምንጠቀመው ፕሪንት ላይአውት ላይ ስለሆነ ፕሪንት ላይአውት ላይ እናስቀምጣለን ማለት ነው። እዚህ ጋር ዙም ኮንትሮለር የሚባል ሁለቱ ዙም ስላይደር ያላቸው ማይነስ እና ፕላስ አሉ። ዙም ኮንትሮለር የሚያደርግልን ለምሳሌ ማይነስ ምትለውን ስነካ ፔጁን ያሳንስልናል። ፕላስ ደግሞ የሚለውን ስነካ ፔጁን ያሳድግልናል ማለት ነው። ይሄ ዙም ኮንትሮለር ተብሎ ይጠራል።
ሶ ቀጣይ የምናየው ሶስተኛ save as on desktop with file name ms word 1 የሚል ነው። ሶ ለዶክመንታችን ፋይል ኔም ለመስጠት ፋይል ኔም የሚቀመጠው እዚህ ጋር ነው። ቅድም ታይትል ባር ያልናት ቦታ ናት እቺ ማለት ነው። ዶክመንት ቴን የምትለዋን በምን እንቀይራለን? ms word 1 በሚለው ማለት ነው። አንዴ ፋይል ታ የምትለውን ክሊክ እናደርጋለን። ከዛም save as ዴስክቶፕ ስነካ ይከፈትልናል። ሶ ዴስክቶፕ ላይ ነው ሴቭ የምናደርገው። ፋይል ኔማችን ms word 1 የሚለውን ለዶክመንታችን ፋይል ኔም ሰጥተናል ማለት ነው። ከዛም ሴቭ እንላለን። እዚህ ጋር እንደምታዩት ቅድም ዶክመንት ቴል ይል ነበር፣ አሁን ms word 1 በሚለው ተቀይሯል ማለት ነው። እዚህ ጋር ሴቭ አስ እና ሴቭ ልዩነቱ ምንድነው? ሴቭ አስ ማለት ለመጀመሪያ ጊዜ ለፋይላችን ወይም ለዶክመንታችን የምንሰጠው ስም ማለት ነው። ሴቭ ደግሞ ማለት አንዴ ሴቭ አስ ስሙን ኔም ካደረግን በኋላ ተጨማሪ የምንሰጣቸው አፕዴት የምናደርጋቸው ለምሳሌ እዚህ ጋር ሌላ ባንቲ ዩቲዩብ ቻናል ይብጽፍ ዩቲዩብ አሁን በሴቫስ እና በሴቭ ያለው ልዩነት ሴቫስ ላይ እዚህ ጋር ኔማችንን ቀይረናል፣ ለዶክመንቱ ኔም ሰተናል። ሴቭ ግን ሲሆን ተጨማሪ ዶክመንት አፕዴት አድርጌያለሁ። ባንቲ ኮምፒውተር ዩቲዩብ ቻናል የሚለውን ለምሳሌ ብዙ ጊዜ ቢሮ ላይ የሚጠቀሙ ሰዎች ያውቃሉ። መብራት ቢሄድ ባንቲ ኮምፒውተር መጀመሪያ ሴቭ የተደረገችው ትቀመጣለች። ይሄ ባንቲ ኮምፒውተር ዩቲዩብ ቻናል የሚለው ግን አይቀመጥም ማለት ነው። ሶ እሱን ሴቭ ለማድረግ ነው የምንጠቀመው ሴቭ የምትለው ማለት። ሴቭ አስ ደግሞ ለዶክመንታችን የምንሰጠው ፋይል ኔም ነው ማለት ነው። ሶ ቀጣይ የምናየው አራተኛው ፎርማቲንግ ቴክስት። ባንቲ ኮምፒውተር የሚለውን ወደዚህ ፎርማቲንግ እንቀይረዋለን። አንደኛ ቼንጅ ፎንት ታይፕ ኩፐር ብላክ፣ ፎንት ሳይዙን 36፣ ሽሪንክ ኤንድ ግሮ በተን፣ ቴክስት ዲኮሬሽን እናደርግለታለን። ሜኪንግ ቴክስት ቦልድ፣ ኢታሊክ፣ አንደርላይን ኤንድ ክሊሪንግ ፎርማቲንግ ፎር ባንቲ ኮምፒውተር። ይሄን መጨረሻ ላይ የምናደርገው ነው የሚሆነው። ሶ እቺን ፕሮጀክት ለመስራት ቴክስት ከለር ፎር ባንቲ ኦሬንጅ ነው የምናደርገው። ባክግራውንዱን ብላክ ነው የምናደርገው። ቴክስት ከለር ፎር ኮምፒውተር ብሉ፣ ባክግራውንድ ከለር ደግሞ ጎልደን እናደርጋለን ማለት ነው። ሶ ምን ጊዜም ቴክስታችንን ኤዲት ለማድረግ ከፈለግን የመጀመሪያው ነገር ዶክመንት ኤሪያ ላይ መተን ኤዲት የምናደርገውን ቴክስት ሴሌክት ማድረግ ይጠበቅብናል ማለት ነው። አሁን ሌፍት ክሊክ አድርጌ እንደዚህ ሴሌክት አድርጌዋለሁ አንን ባንቲ ኮምፒውተር የሚለውን ማለት ነው። ባንቲ ኮምፒውተር የሚለውን ሴሌክት አደረግን። አሁን ፎንት ታይፕ ለመቀየር እዚህ ጋር እንመጣለን። እነዚህ ፎንት ታይፕ ሊስቶች ናቸው ማለት ነው። እንደምታዩት ባንቲ ኮምፒውተር የሚለው እየተቀየረ ነው ማለት ነው። እዚች ጋር ይዘን እያንሸራተተን የምንፈልገውን ፎንት ፌስ መቀየር እንችላለን ከፎንት ሊስት ውስጥ። ቡክማን ኦልድ ስታይል፣ ካሊብሪ ብዙ ነው ያለው። ከዚህ የምትፈልጉትን እንደምትፈልጉት መቀየር ትችላላችሁ። አሁን ግን እኛ የተባልነው ፎንት ታይፑ ወር ደግሞ
ፎንት ፌሱ ኩፐር ብላክ ይሁን በሚለው ስለተሰጠን ኩፐር ብላክ እንቀይራለን ማለት ነው። ሁለተኛው ደግሞ የቴክስት ሳይዙን ወደ 36 ማሳደግ። የቴክስት ሳይዙን ለማሳደግ እንደገና ሆም ታብ ውስጥ ገብተን ፎንት ግሩፕ ላይ እቺኛ የምታዩት የፎንቱን ሳይዝ ለማሳደግ እዚች ጋር ሌፍት ክሊክ ካደረግን በኋላ ቁጥሮችን እያንሸራተትን ወደ ምን ፈልገው ማሳደግ እንችላለን። 36 ነካው ማለት ነው። ስለዚህ ወደ 36 አሳደግ ነው የተባልነው። ሁለተኛው ደግሞ ቁጥሩን አንዴ ሌፍት ክሊክ አድርጋችሁ ለምሳሌ 30 መጻፍ ከፈለጋችሁ 30 ጽፉና ኢንተር ማድረግ ትችላላችሁ። እንደገና ደግሞ እነዚህ ሁለቱ ካፒታል ኤ እና ስሞል ኤ የሚባሉትን በመጠቀም የፎንት ሳይዙን ማሳደግም መቀነስም ይቻላል ማለት ነው። አሁን የፎንት ሳይዙን እየቀነሰልኝ ነው። ከፈለኩ ደግሞ ካፒታል ኤ የምትለዋን ስነካ ኢንክሪዝ ያደርጋል። 36 ስለተባለ 36 ላይ ላቁም። ቀጣይ የምንሰራው ቴክስት ዲኮሬሽን ነው። making our text bold, italic and underline. so text decoration ለመስራት ፎንት ግሩፕ ላይ እንመጣና እዚህ ጋር ምንጊዜም ቴክስት ፎርማት ለማድረግ ሴሌክት እናደርጋለን ቴክስታችን። ከዛም በኋላ ቢን ስነጋ ቦልድ ያደርግልናል፣ ቲክነሱን ጨምሯል ማለት ነው። አይ ስናረግ ወደ ኢታሊክ ይቀይርልናል። እቺን ደግሞ ስነካ አንደርላይን ከስር ያሰምርልናል ማለት ነው። ሶ እንደምታዩት ፎንት ግሩፕ ላይ እኛ ክሊክ ያደረግነው ሼድ አድርጎ ቁጭ ብሏል ማለት ነው። አሁን አንደርላይን የሚለውን መልሼ ስነካ ያነሳል ከታች። እንደገና ደግሞ ኢታሊክ የነበረውን አንዴ ሌፍት ክሊክ ሳደርገው ወደ ቀድሞ ይመልሷል። ሞር የፎንት ታይፑ ባንቲ ኮምፒውተር የሚለው እኛ ኩፐር ብላክ ባይ ዲፎልት ወፍራም ስለሚያሳይ ነው እንጂ ለምሳሌ ባንቲ ኮምፒውተር የሚለውን ይሄንን አመጣን ቦልድ ስናረግ ከቀድሞ ሞር ከፍ ይላል ማለት ነው። ቀጣይ የምንሰራው ፎርማቲንግ ነው። ፎርማቲንግ ላይ ባንቲ የሚለውን ቴክስት ከለሩን ወደ ኦሬንጅ ነው የምንቀይረው። ሶ ወደ ኦሬንጅ ለመቀየር ሴሌክት እናደርገዋለን ባንቲ የሚለውን። ከዛን ፎንት ግሩፕ ላይ ሄደን ፎንት ከለር ላይ አንዴ ሌፍት ክሊክ ስናደርግ ከለሮቹ ይመጣሉ። ከዚህ እኛ የተባልነው ኦሬንጅ ስለሆነ ኦሬንጅን አንዴ ሌፍት ክሊክ አደርጋለሁ። እንደገና ኮምፒውተር ለሚለው ኮምፒውተር የሚለውን ሴሌክት ካረኩ በኋላ እንደገናም ተመሳሳይ አሁኑ ቦታ ሄድና ፎንት ግሩፕ ላይ ፎንት ከለር ወደ ብሉ ነው ቀይሩ ተባሉት አንዴ ሌፍት ክሊክ እናደርጋለን። ስለዚህ ለሁለቱም ባክግራውንድ እንቀይራለን ማለት ነው። አሁን ቴክስት ከለሩን ነው የቀየርነው። ሶ ባክግራውንድ ከለር ለመቀየር አሁንም ባንቲ የሚለውን ሴሌክት እናደርጋለን። አሁን ደግሞ ሼድ ነው ባክግራውንድ ከለር ለመቀየር ሼድ የምትለው ቦታ ላይ ሼዲንግ አንዴ ሌፍት ክሊክ ስናደርግ ቲም ከለሮቹ ይከፈታሉ። ዛም ባክግራውንዱን አንዴ ሌፍት ክሊክ እንደምታዩት ባክግራውንዱ ተቀየረ ማለት ነው። ኮምፒውተር ለሚለው አንዴ ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ወደ ጎልድ ወርቃማ ከለር ባክግራውንዱን እንቀይራለን ማለት ነው። ጎልድ አክሰንት ዛን ሌፍት ክሊክ አደረግን። ሶ እንደምታዩት ፎርማቲንግ ባንቲ ኮምፒውተር ለሚለው ፎንት ከለሩን ፎንት ታይፑን ኩፐር ብላክ አድርገናል። እንደገና ፎንት ሳይዙን ከፍ አድርገን 36 አድርገናል። ቴክስት ዲኮሬሽን ላይ ቦልድ አድርገናል። and ቴክስት ከለር ኦሬንጅ እና ብሉ ሰተናል። ባክግራውንዱ ላይ ደግሞ ለባንቲ ብላክ ለኮምፒውተር ደግሞ ጎልደን ከለር ቀይረናል ማለት ነው።
የዛሬ ቪዲዮአችን ይሄን ይመስላል። ቀጣይ እስክንገናኝ ሰላም ሁኑ።